የሚወጡ ኃያል እግር ኳስ ሰው እንደሳቸው በከባዱ የአውሮፓ ቻምፒየንስ ሊግ በክብር በአሰልጣኝነትም በተጫዋችነትም የቆመ የለም። ዶን ካርሎ ንጉስ ካርሎ ተወዳጁ የህዝብ ሰው በእርጋታ በጸጥታ በአስደማሚ ሰብና እግር ኳስን የወረሩት አለቃ በትሪቡን የኮከቦች ገጽ Thiago Motta shared an incredible story from his PSG days with the legendary Carlo Ancelotti. ለፓሪስ ሰን ዠርመን ስንጫወት ነው አንድ ቀን ከልምምድ በኋላ 11 ሆነን ከአርክ ደ ትሪምፕ አጠገብ የሚገኝ ሬስቶራንት ልንዝናና ሄድን። ጥሩ እየተዝናናን እያለ ከመካከላችን ላፌትሲ ድንገት አሰልጣኛችንን አንቸሎቲን አብሮን እንዲሆን ልደውልለት ነው አለን። ሁላችንም ደነገጥን፣ ፈራን፣ እየቀለደን መሰለን። ፖቾ እንዳታደርገው እንዳትደውል፣ አሰልጣኙን እዚህ መጥራት እብደት ነው፣ እኛንም አደጋ ውስጥ ጥለናል ነው። ላፌትሲ አልሰማንም። ለካርሎ አንቸሎቲ ደወለ። የት ነህ ሲል ሰማነው። ቀጠለና ያለንበትን ነግሮት ተቀላቀለን ብሎት ስልኩን ዘጋው። እኛም በስልክ ስለተከራከሩ አንቸሎቲ እንደማይመጣ ደምድመን ከልብ መዝናናታችንን ቀጠለን። ከ15 ደቂቃ በኋላ ግን አንቸሎቲ እኛ ወዳለንበት መጣ። አብሮን ጠጣ፣ ተዝናና። ከኤሲ ሚላን ዘመኑ ምርጥ ታሪኮችን እየመዘዘም ነገረን። ትንሽ ከቆየ በኋላ ግን በሉ ልጆች እኔ መሄድ አለብኝ፣ እናንተ እዚህ የምትፈልጉትን አድርጉ፣ ግን እሁድ ዕለት እያንዳንዳችሁ በድንቅ አቋም ላይ ሆናችሁ ጨዋታችንን እንድታሸንፉ ፈልጋለሁ ብሎ አስጠንቅቆን ወጣ። እሱ እንደሄደ እርስ በርስ ተያየን። እንዴት ለዚህ ሰው ያለንን ሁሉ አንሰጥም? ስንት ጎል አግብተን እናሸንፍ? 5 ቢያንስ አግብተን 5 ማሸነፍ አለብን ተባባልን። እንዳልነው በጥሩ ብልጫ የእሁዱን ጨዋታ አደራ ተወጣን። ይህንን የተናገረው ቲያጎ ሞታ ነው። ካርሎ አንቸሎቲ ተጫዋቾችን የሚመሩበት መንገድ በእጅጉ ተደጋግሞ ይወደሳል። አንዱ ምስክርነት ከቲያጎ ሞታ። One time at PSG, after training, 11 of us went to a fancy restaurant near the Arc de Triomphe. At some point, Lavezzi said, I'm going to call Ancelotti to join us. We panicked and told him, Pocho, don't. You can't call the coach. Are you crazy? You'll get us in trouble. But Lavezzi, being stubborn, called Carlo and straight up asked, where are you? Then he tried to convince him to come to the restaurant. When he hung up, we were sure he wouldn't show up. But 15 minutes later, there he was. He sat down, had a drink with us and started sharing amazing stories about his time at AC Milan. After a while, he stood up and said, that's it for me. I have to go home now. You can stay and do what you want, but on Sunday I expect you to play a great match. Then he left. We all looked at each other and said, how can we not play our hearts out for this guy? How much do we need to win by on Sunday? 5-0 at least. That Sunday, we dominated and had an amazing game. ጣሊያኖች ካርሊቶ ዶን ካርሎ ይሏቸዋል። ከእግር ኳስ የምንጊዜ ምርጥ አሰልጣኞች በቀዳሚነት የሚያስቀምጧቸው ብዙዎች ናቸው። በድግግሞሽ የእግር ኳስ ሪከርዶችን መዝገብ አሻሽለዋል። 5 የአውሮፓ ቻምፒየንስ ሊግ ዋንጫዎች በማንሳት ቀዳሚ ናቸው። ተጫዋች እያሉ 2 ጊዜ